ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው። እኔም ማውቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። ከዚህ በፊት የነበሩ ኢትዮጵያውያን ሙስሊም ክርስቲያኑ ተከባብሮ ነው ይሄን ሀገር ያቆየልን ለረጅም ዓመታት። አሁን ላይ ግን የምንሰማው ነገር እንግዲህ ኢትዮጵያዊነትን የማይወክል ነገር ነውና የሚመለከተው አካል ይሄን ድርጊት የፈጸሙትን ሰዎች በአፋጣኝ አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም ወጣት መሳይ ብዙ እንጠብቃለን። አንድ ሰው ነኝ ብለን አታስብ። ዓለም ላይ አለን የሚሉት ፈረንጆች ጭንቅላት ነው ያላቸው፣ ሌላ ነገር እኮ የላቸው። ለነሱ የተሰጠን ለኛም አላህ ሰጠን። በእኔ ዘመን ደግሞ ብላ አንተ ተነሳ። አንድ ሰው መራብ የለበት፣ አንድ ሰው ጎንበስ ማለት የለበትም ብለ አንተ ነው ጀመር። የመጨረሻው ስኬት ድንገት የወለድከው ልጅ ጋር ሊሆን ይችላል። አናውቅም። ትክክል። በርታ። አይካለሁ። በጣም ጠንከር። እኔ ወደ 20 ምናምን ዓመት አካባቢ ነው። ማንም የማይነጥቀው ደስታ ልብ ይላል። ትክክል። በሰዎች ደስታ ነው ተደሰተ። ከዛ በላይ የሚያስደስት ነገር የለም። ደግሞ ያለችን አንድ ሀገር እቺ ነው። ሶስት ሳስብ ከጀርባ ስንት ይሰባል። ብዙ ሰው አለ።